ናቸው። ዛሬ እንግሊዘኛ ቃላትን ማንበብ እንለማመዳለን። እንግሊዘኛ ቃላትን ስታነቡ ይኸውላችሁ በእንግሊዘኛ ቋንቋ ውስጥ 26 ፊደላቶች አሉ። ከ26ቱ 21ዱ ኮንሶናንት ሲሆኑ 5ቱ ቫውሎች ናቸው። እነዚህ ቫውሎች አንድን የእንግሊዘኛ ቃል ድምፅ ይወስኑልናል ማለት ነው። እነዚህ ቫውሎች እነማን ናቸው? አብረን እንይ እስኪ። ቫውል የምንላቸው 5 ናቸው። የመጀመሪያው ኤ ኢ አይ ኦ ዩ። እነዚህ 5ቱ ቫውሎች አንድን የእንግሊዘኛ ቃል ድምፅ ይወስኑልናል ማለት ነው። ዛሬ ግን ማሳያችሁ ማንን ነው? ኤን እናያለን። ኤን እናያለን። ኤን ስናይ ኤ ሁለት ድምፅ ነው ያላት፣ ሾርት ሳውንድ እና ሎንግ ሳውንድ። ሾርት ሳውንድ የምንለው ከጉሮሯችን ሲወጣ ቶሎ በፍጥነት የሚወጣ እኮ ለምሳሌ አ ስንል ቶሎ ይወጣል። ስለዚህ ሾርት ነው እንላለን። ከጉሮሯችን የሚቆይ ከሆነ ደግሞ ሎንግ እንላለን ማለት ነው። ስለዚህ በሾርት ስናነባት ኤን አ ብለን እናነባታለን። ሾርት ሳውንድ። ድምፅ ሳውንድ ማለት ድምፅ ማለት ነው በነገራችን ላይ። እሺ በሎንግ ስናነባት ደግሞ ኤ ብለን እናነባታለን። በሎንግ በረጅም ማለት ነው። በሎንግ ሳውንድ። እስኪ ምሳሌ እንይ እስኪ በሾርት ሳውንድ ኤ በሾርት ሳውንድ ስትነበብ ካት ዳግ። በተለይ በሁለት ኮንሶናንት መካከል ኤ የምትመጣ ከሆነ በሾርት ትነበባለች። እዚህ ጋር ለምሳሌ ሲ ኮንሶናንት፣ ኪ ኮንሶናንት በሁለት ኮንሶናንት መካከል ኤ ስለመጣች በሾርት ስለምናነባት ካት። በዚህም በተመሳሳይ ባግ፣ ማፕ፣ ማን፣ ሃት፣ ሳድ እንላለን ማለት ነው። ስለዚህ በምን አነበብ ነው ማለት ነው? በአማርኛ ፊደል በአራተኛ ማለት ነው። እዚህ ጋር ካ አራተኛ ፊደል፣ ባ አራተኛ ፊደል፣ ማ አራተኛ ፊደል፣ ማን አራተኛ ፊደል፣ ሃ አራተኛ ፊደል፣ ሳ አራተኛ ፊደል። ስለዚህ በሁለት ኮንሶናንት መካከል ኤ ከመጣች በአራተኛ ፊደል እናነባታለን ማለት ነው። ደግሞ አ ብለን እናነባታለን ማለት ነው። ሌላ ደግሞ በተለይ በቃላት መጨረሻ ላይ ኤ የምትመጣ ከሆነ እና ከሷ ቀድሞ ደግሞ ኬ ወይም ከሷ ቀድሞ ኮንሶናንት ኬ ኮንሶናንት ነች። ከሷ ቀድማ ኤ ከመጣች በሎንግ እናነባታለን። ሎንጉ ማን ነው? ኤ ነው። ስለዚህ ኬ ኤ ክ ኬክ። ይሄኛውስ እዚህ ጋርም ኢ ያለች መጨረሻ ላይ ኔም። እዚህ ጋርም ኢ መጨረሻ ኢ ያለች ከሷ ቀድማ ኮንሶናንት ከዛ ኤ ያለች። ስለዚህ በሎንግ እናነባዋለን። ፕሌን። እዚህ ጋር ደግሞ ኤ እና አይ ተከታትለው ሊመጡ ሁለት ቫውል ተከታትለው በሚመጡበት ሰዓት ቀጣዩ ቫውል ሳይለንት ሳውንድ ይሆንና ይችኛዋ ግን ኤ በሎንግ እናነባታለን። ስለዚህ ምን ሆነ ይባላል? ሬን። የዚህኛውስ ኤም አይም ተከታትለው ነው የመጡ። ስለዚህ እንደምናነባዋለን። ይሄኛው ሳይለንት ማለት ድምፅ አልባ ማለት ነው። ይሄኛው በምናነባዋለን በሎንግ። ስለዚህ ትሬን ይሆናል። ትሬን። ስለዚህ ሎንግ ሳውንድ ላይ በአምስተኛ ፊደል እናነባለን። እዚህ ጋር ኬ አምስተኛ ፊደል፣ ሜ አምስተኛ ፊደል፣ ሌ አምስተኛ ፊደል፣ ሬ አምስተኛ ፊደል፣ እዚህ ጋር ሬ አምስተኛ ፊደል። ስለዚህ ሎንግ ሳውንድ ላይ በአምስተኛ ፊደል እናነባለን ማለት ነው። ይሄን ይመስላል በኤ። ስለዚህ ቀጣይ በኢ እንሰራለን። ቪዲዮ ከተመቻችሁ ላይክ፣ ሼር ኤንድ ኮፒ ሊንክ አድርጉልኝ። ወዳችኋለሁ። በኦንላይን መማር የምትፈልጉ ደግሞ እዚህ ጋር በማስቀምጥላችሁ ስልክ ማናገር ትችላላችሁ። በየትኛውም የዓለማችን ክፍል ናችሁ። አመሰግናለሁ። ባይ